ልጄ ከነካው ጭቃ በላይ ልጅነቱ ዋጋ አለው። ልጄ ካጠፋው ጥፋት በላይ ልጅነቱ ዋጋ አለው። በልጄ ፊት ላይ መልኬን አየዋለሁ፣ እንቅስቃሴን አየዋለሁ፣ ህይወቴን አየዋለሁ። ልክ እንደዛ ቆሽሻችኋል፣ ወድቃችኋል፣ ተሳስታችኋል፣ አጥፍታችኋል። ስቲል በማይለዋወጥ ፍቅር ይወዳችኋል። ጴጥሮስ ካደው፣ በገረድ ፊት ካደው። ከክህደት በኋላ የሚሾመው የኔ ጌታ ብቻ ስለሆነ ከሞት ሲነሳ ጴጥሮስን ፍለጋ ጴጥሮስ መረቡን ወደሚያጥብበት ቦታ ሄደ። የኔ ጌታ ጴጥሮስ ተወደኛለህ አለው። አያችሁ፣ ከክህደት በኋላ ሁሉ የሚሾም የኔ ጌታ ብቻ ይፈልጋችኋል። የኔ ጌታ ይወዳችኋል፣ 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 ይወዳችኋል። በዘመኔ የማልጸጸትበትና እርግጠኛ የሆንኩበት ውሳኔ ኢየሱስ እሱ ጌታ እንደሆነ የመሰከርኩበትና ከሙታን እንደተነሳ በልቤ ያመንኩበት። ይሄንን እምነት የሚያክል ሌላ እምነት በሰማይም እንዲህ ብሎ ያመነ ሰው አያፍርም። በምንድነው የምትታመነው? በማን ነው የምትመካው? ማን ነው የተደገፍከው? ማን ነው ተስፋ ያደረግከው? ይሆናል ስትል፣ አረጋዋለሁ ስትል፣ ደርስበታለሁ ስትል፣ ታውቃላችሁ ነገር ሲቆይባችሁ መነሻ ላይ አለን ያሉ ነገር ሲቆየሉም አይዞ ያሉ ሰዎች ፊታቸውን ያሶራሉ። እግዚአብሔር ያደርጋል። የከበበክ ነገር ውሸቱን እንደሆነ ሊያሳይ ሲፈልግ፣ ካንተ ኮንዲሽን አንፃር እንደከበቡ ሊያሳይ ሲፈልግ፣ እሱ ብቻ አጥንቶችን በእናት ማህፀን ያዋደደ ቢሆን ባይሆን በክረምት በበጋ በጊዜውም ያለ ጊዜውም እውነተኛ ወዳጅ እሱ ብቻ እንደሆነ እንድታውቅ ስለሚፈልግ በደሞዝ በጉልበት በአቅም በኃይል እንዳትታመን ስለሚፈልግ በሱ ብቻ እንድትታመን ስለሚፈልግ እግዚአብሔር ነገሩን ያዘገየዋል። እሱ ብቻ ተስፋ አልቆርጥም ባንተ ጌታዬ ጌታዬ። ወንጌል ኢየሱስ ብቻ ነው። ከኢየሱስ ወደ ላይ ከኢየሱስ ወደ ታችን ወንጀል ነው። ጳውሎስ እንደዚያ ወደ ተለየ ወንጌል እንዴት እንዲፈጥናችሁ ዞራችሁ አላቸው። ስለ ኢየሱስ በመናገር ይጀምርና ስለ ኢየሱስ በመናገር ይጨርሳል። ወንጌል የሚያወራው ስለ መስቀሉ ሥራ እንጂ ስለ ሰው ሥራ አይደለም። ወንጌል ስለ ክርስቶስ ኢየሱስ ሞትና ትንሣኤ የሚናገር የምስራች ማለት ነው። ወንጌል ከዚህ ብትጨምሩበትም ከዚህ ብትቀንሱበትም ወንጌል ሳይሆን የሚሆነው ወንጀል ነው የሚሆነው። ከኢየሱስ ክርስቶስ ሞትና ትንሣኤ ብትጨምሩበትም ብትቀንሱበትም ወንጌል ሳይሆን ወንጀል ነው የሚሆነው። ወንጌል ስለ ልጁ አለቀ።